በሶብኛል። በቃ ምንም ነገር የለኝም። ልብሷም ሰልችቶኛል። ከአቅሜ በላይ ሆኗል። እሷም ሰልችቶኛል። ሞት ምን ብሎኛል። ስገባ ጭራሽንም አለዚህ መኖራትቼ ማለት ኦክሲጂ አለሱ መኖራት ደግሞ መግዛትም አልችልም። በቃ እንዱ መሞት ይሻለኛል። በቃ ታውኝ አልኳቸው እነሱ። ልጄ በእኔ ምክንያት ገራጅ ገባል፣ ከገራጅ ይወጣል። እኔ ስተኛ ከኔ ጋር ይተኛል። በይ በቃ እንደመተኛት ቁጠሪ። ታምኔ ወሰድ በማላውቀው ምክንያት መጀመሪያ ያዘኝ ወገቤን ነው። እግሬና ወገቤን ነበር ያዘኝ። ሽንት ቤታችን የጋራ ነው። አሁንም በሆነ እኔ በባኔ ነው የምጠቀመው። እውነቴን ነው። የምደበቀው ነገር የለም። ፊት ለፊት ያለ ነውና ባባል ሰላም የኔ እውነት ዩቲዩብ ቻናል ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን ደህና ነኝ። ለማታውቁኝ ሀና እባላለሁ። 24 ሰዓት በኦክሲጅን የምተነፍስ እህታችሁ ነኝ። እንግዲህ በየሳምንቱ ሁሌ አርብ የሚለቀቀው ታሪክ አለ። ዛሬ በጣም ልብ የሚነካ የእናታችንን ታሪክ ይዘንላችሁ ነው የመጣ ነው። በጣም በትልቅ የልብ ህመም ውስጥ ሆነው ተስፋ የማይቆርጡ በጣም ጠንካራ እናት ናቸው። አብረን እንቆይ። ሰብስክራይብ ያደርጋችሁ ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ ለብዙዎች አድርሱልን። አብራችሁን ቆዩ። እናታችን እንኳን ደህና መጡ። እግዚአብሔር ይመስገን። እንኳን ደህና ተፈቃችሁ። ስሞትን ማን እንበል? ጌታ አካባቢ ነው የመጡት? ስሜ ቤንሴቶች ይባላል። የመጣሁት አማኑኤል አካባቢ ነው። አማኑኤል አካባቢ ነው የሚኖረው። የተወለዱ እድገቱስ እንዴት ነበር? እድገቱ የተወለድኩበት ኦሉታ ነው። ኦሉታ ወደ መጎር ይባላል። ገጠር ውስጥ ነው ያደግኩት። ትንሽ ልዛ እንደቆየው በ13 ዓመቴ ነው ከዛ የወጣሁት። ቤተሰቦቼ ሞቶ ከዛ ወጣሁ። አጎት ነበረኝ። ትንሽ ጊዜ ከሱ ጋር ሲኖር ሰው ቤትም ገባሁ። እሱም አልተሳካልኝ። ወጣውና እንደ ንግድ ነገር ጀመርኩ። ቀስ እያልኩ ራሴን ችዬ ትንሽ ቤት ተከራይቼ እየሰራሁ ነገርም እየሰራሁ እየሸጥኩ ወደ ነበረ። ወድሜም ከፍም እያልኩ ሲሄድ ደግሞ ትንሽዬ ቤት ተከራየና ከፍ ያለች ቤት ተከራየውና እንደ ሻይ ቡና ጀመርኩ። ያችን ሻይ ቡና እየሰራሁ እየተዳደርኩ ነበረ። በሱ ቤት ኪራይንም እየከፈልኩ ራሴንም እየቻልኩ ኖር ነበረ። ቤተሰብ ዘመድም ስለሌለኝ ቢኖረኝም ምንም ነገር ስለሌላቸው ያለችኝ አንድ አክስት ናት። እሷ ምንም ነገር ስለሌላት የራሴን ችዬ ኖር ነበረ። እንደዛም እየሆነ ቀስ በቀስ ደግሞ ወደኔ ሲጨምር ሌላ ቤት ቀየርኩና ደግሞ ትንሽ ምግብ ሻይ ቡና እያልኩ ራሴን እየቻልኩ ኖር ነበረ። ያው እንደዛ እየውልኩ ጓደኛ ያዝኩ። ትዳር ያዝኩ። ከትዳሬ ጋር እየኖርኩ ደህና ኖሮ ነበረኝ። በትዳሬ ደህና እየኖርኩ አንድ ልጅ አፈራሁ። የልጅ አባቴ ሞተብኝ። በጣም ጥሩ ኖሮ ነበረ። ጥሩ ሰው ነበረ። እሱ ሞተብኝ። ልጄ አንድ 6 ወር ሆኖ ነው የሞተብኝ። እንዲህ እያልኩ ልጄን ብቻን እያሳደግኩ ነበር። መጨረሻ ላይ ሰራተኛም ብቀጥር ለልጄ የሚስማማውን አጣ። እቺ ደካማ አክስት ነበረች። በቃ እንደምንም አንቺ ልጅ ያዥልኝና እኔ ሰርቼ ልብላ አልኳት። አንቺንም እረዳሻለሁ እኔ የምልህ ስራ ልጁ ያዥልኝ አልኳት። እሺ አለች። ልጁን ተቀበለችኝ እሷ። እኔ ወደ ስራ የተመለስኩ። ደህና ምግብ ቤት ከፈትኩና ደህና ሰራ ነበር። ጥሩ ሰራ ነበረ። እንደዛ እየሰራው ብቻዬን ሰራተኛም ቀጥሬ ከሰራተኛ ሰራ ነበረ። እንደገና ደግሞ እኔ ለራሴ ብቻ አይደለም እርግጥ የኖርኩት። መቼም ሰው ይሄ ነው ብሎ አያወራም እና ከኔ ባሳ ደግሞ በዛን ሰዓት እንኳን ከኔ ባሱት ህፃን ልጆች በየሜዳ ላይ ተኙ ነበር። አማኑኤል ቤተክርስቲያን አካባቢ በላስቲክ ነበረ በዛን ሰዓት እና ወደ ቤተክርስቲያን ልሳለም ስሄድ አያቸዋለሁ። እነዚህ ህፃን ልጆች ሴቶች ልጆች በተለይ በብዛት ነበሩና አያቸዋለሁ። ጠጋ ብዬ ጠይቃቸዋለሁ። ምን ሆናችሁ ነው የምትተኙትስ? ብርድ ሳትፈሩም ወይ? ዱርዬዎችስ
እንትን አይሏቸውም ወይ ለምንድን ነው ሜዳ ላይ የምታኘው ስል ከቤተሰቦቻችን ወጥን ምናምን ይሉኛል። እና እዚህ ነው የምትተኘው ብዬ ስጠይቃቸው አዎ ይሉኛል። በቃ ሆነ ያሳድራችኋለሁ፣ ሰው ቤት ትገባላችሁ ነው በቃ ላስጠጋችሁ ብዬ ይዣቸው ወደ ቤት እሄዳለሁ። እነሱ ከኔ ጋር እንዲኖር አደርጋለሁ። ልብሳቸውን እንድታጠቡ በሰው ቤት ሰርቶም እንዲገቡ አረጋቸው ነበረ። ትንሽ ልጆችም ደግሞ ወንዶችም ነበሩ። እሱ አካባቢ ከራሱ ከሰፈራቸው አካባቢ ነው የሚጠፉትና ወደዚህ ወደ ዱርይነት የወጡት ልጆቹ እነሱንም እየለቀምኩ ያለኝን እያካፈልኩ እያበሏቸው እያጠጧቸው ቤተሰቦቻቸውን እየፈለግኩ ወደ ቤተሰቦቻቸው መልሶ ነበረ። ልጆቹን ወንዶቹን አብዛኛው። ከዛ ሴቶቹንም በቃ ቀስ በቀስ መናገር አይፈልግም። እጠይቃቸዋለሁ። እዚህ ቦታ ነው እናት አለችኝ፣ እህቶች አሉ፣ እንደዚህ ወጥቼ ነው እንዲህ ወጥቼ ነው ይሉኛል። ቀስ በቀስ እነሱንም ወደ ቤተሰቦቻቸው እየሄድኩ እያስታረኳቸው ወደ ቤተሰብ መልሳቸው ነበር። እነዚህ ልጆችም ቤተሰብ የሌላቸውንም ደግሞ ሰው ቤት እንዲገቡ ተመላላሽ እንኳን እየሰሩ ልብስ እያጠቡ እኔ ጋር እንዲያድሩ አረጋቸው ነበረ። ይሄ አሁን በስንት ዓመተ ምህረት ነው? ከመታመምሽ በፊት? ከመታመሜ በፊት ነው። እንግዲህ እንዴት ጀመረሽ? አሁን ወደ ህመሙስ ወደ ሰው ልመጣልሽ ነው። እና አሁን እኔ እንደዛ እየታመምኩ እነሱን እንደዛ እያረኩ እየሰራሁ እየኖርኩ እያለ አክስቴ ታመመችብኝ። በጣም ታመመች። እሷም ሌላ ሰው የላትም፣ የማለኝ እኔ ነኝ። በቃ በጣም ስልስባት ልጄን የሚይዛለች። ልጄ የሚማራል የምታመላልስ እሷ ናት። ወደ እሷ ደግሞ ወደዛ ሄዳለሁ። እሷን እያስታመምኩ እግዚአብሔር ይመስገን እሷ ተሻላት። እሷም ሲሻላት እኔ ስራዬን እየሰራሁ ነበር። ልጄም እየተማረ ነው፣ እሷም ወደ ስራ የተመለስኩ። ታመምኩኝ በማላውቀው ምክንያት። መጀመሪያ ያዘኝ ወገቤን ነው፣ እግሬና ወገቤን ነበር ያዘኝ። ታመምኩ። ምንም መንቀሳቀስ ሁሉ አቃተኝ። ምንም ወደዚህ መለያወስ ሁሉ አቃተኝ። በቃ ምንም ይሄ ነው የምለው ነገር የለኝም። እና ጉልበቴን ይዞኛል፣ ወገቤን ይዞኛል። መንቀሳቀስ አልችልም፣ መሄድ አልችልም። ተነስቼ ወጣሁ። ከዛ ተከራይቼ የምሰራበትን ቤት ወጣሁና እቺ የበረደበት አክስቴ ጋር ገባሁ። እንደውም እኔ ተከራይቼ የሚሰራባቸው ሰዎች እንደውም በጣም ጥሩ ናቸው። መጀመሪያ የነበርኩባቸው ሰዎች በጣም ጥሩዎች ናቸው። ንብረቴን እንዳለ እነሱ ሰበሰቡልኝ፣ ቤታቸው አረገልኝ። እኔ ተነስቼ ወደዛ ገባሁ። ብታከም በግል ነው እንደውም አብዛኛው ስታከም የከረም ምንም አፍታጣው። ያለኝን ንብረትን ሸጥኩ፣ ጨረስኩ። ያለኝን እዛ ልሽጡልኝ አልኳቸው። እንደውም እኔ አይደለም እነሱ ሽጡልኝ ብዬ ሸጡልኝ። እግዚአብሔር ስጣቸው፣ ሽጣ መጡልኝ። እንደዛ እያልኩ ጭራሽ ደግሞ ሆስፒታል ገባሁና ተኛሁ። ጭራሽ እዛ ገብቼ ስተኛ የልብ ችግር ነው አሉ። እዛ ብዙ ጊዜ አንዴ ወደ 2 ወር ነው እንደዚህ ተኝቼ ወጣሁ። ከዛ ወደ ቤት ሲመለስ ደግሞ ምንም ድጋሜ ታመምኩ። ተመልሼ ስገባ ጭራሽንም አለዚህ መኖር አትችይም አሉ። አለሱ መኖር አትችይም አሉ። እኔ ደግሞ ምንም ነገር የለኝም። አይደለም እሱን የምከራይበት አይደለም እሱን የሚገዛበት ቀርተው እኔ እንጃ። እኔ ከዛም በፊትም ቤት ውስጥ ሲቀር ጎረቤት አለችኝ፣ አበልጄ ናት። እሷና የእሷ ጓደኞች ነበሩ 10ም 5ም እያሉ እዛ ሆስፒታል የሚጠይቁኝ። አክስቴ እንዳለች ነው አለች። ምንም ስራ የላትም፣ በሽተኛ ናት፣ ደካማ ናት፣ አቅም የላትም፣ ምን የላት። እንዲህ ያን በቃ በእነሱ እየኖርኩ ጭራሽ ነገር ተጨመረ። ሲጨመር እኔ ኪራይን አልችልም፣ መግዛትም አልችልም። በቃ እንደው መሞት ይሻለኛል፣ በቃ ታሙኝ አልኳቸው። እነሱ እንግዲህ ይሄን ካላገኝሽ ወደ ቤት ከገባሽ ምንም ማድረግ አልችልም፣ እዚህም ከቆየሽ የባሰ ደግሞ ሌላ በሽታ ይበዛል፣ ተጓዳኝ በሽታ ይይዛልና ይይዝሻልና እንደምንም ከዚህ መውጣት አለብሽ፣ ይሄን አግኝተሻል። እቺ በልጄ እግዚአብሔር ስጣትና ለጓደኞቿ ነገረቻቸው። እነሱ አገኙልኝ። እግዚአብሔር ስጦ እድሜ ስጪና አንድ እድሜና ጤና ስጠው። ማላውቀው ልጅ እኔ አላውቀውም፣ እሷም የምታውቀው አይመስለኝም። እንደው በሰው
እግዚአብሔር ይስጠውና እኔ እገዛላታለሁ በቃ ምንም ችግር የለም አለ። ያን ገዝቶ ሰጠ። ሲሊንደሩን ገዝቶ ሰጠ። እሱ ስሰጠኝ ደግሞ እንደውም ትንሽ ጊዜ እሱ ችሎኝ ነበረ። ማሞያ ምናምን ያስሞላልኝ ነበረ ልጁ። በምንም ጣ በቃ እኔ የምለስም መቀምስም የለኝም። ልጄ በእኔ ምክንያት ገራጅ ይገባል፣ ከገራጅ ይወጣል። እኔ ስተኛ ከኔ ጋር ይተኛል። በይ በቃ እንደመተኛት ቁጠሪ። እኔ ሆስፒታል ስገባ እሱ ነው። ሽንት ቤት ሲሄድ ይሄ ትልቁ ነው፣ ለዛውም ይሄ የለኝም ትልቁ ነው፣ እሱንም ይገዛልኝ። ገመዱ ይኸው አሁን ራሱ ትልቅ ነው፣ ረጅም ነው። እስከ ሽንት ቤት እየጎተተ ይዞ ሽንት ቤት በር ላይ ያደርግልኛል። ሽንት ቤት ተጠቅሜ ስመለስ ደግሞ እሱ ነው ጎትቶ የሚያስገባው እና በእኔ ምክንያት መንቀሳቀስ ራሱ አይችልም ይሄ ልጅ ማለት ነው። እኔም ሽንት ቤት እያልቅመጥ ሽንት ቤታችን የጋራ ነው። አሁንም በሆነ እኔ በባሌ ነው የምጠቀሙ። እውነቴን ነው፣ የምደበቀው ነገር የለም። ፊት ለፊት ያለ ነው እና በባሌ ላይ ነው የምጠቀመው። መቀመጥ አልችልም፣ ወገቤ አይቀመጥልኝም፣ መሬት ላይ አልደርስም፣ ትንሽ ነገር ላይ መቀመጥ አልችልም። በባሌ ነው የምጠቀመውና በዚህ ምክንያት ልጄ ምንም ነገር የለውም፣ ሰላም የለውም። እኔም እንደዚህ እንደምታይ ነው። በአሁኑ ሰዓት በጣም በሶብኛል። በቃ ምንም ነገር የለኝም። ምልስም ሰውም ሰልችቶኛል፣ ከአቅሜ በላይ ሆኗል። ሰውም ሰልችቶኛል። ሞትም እምቢ ብሎኛል። ራስን ለማጥፋት ማንን አስባለሁ? ልጄን አስባለሁ ማለሽ ለምን እኔ አንድ ነገር በሆነ የልጅ ደግሞ እንዴት ይሆናል? በቃ እንዱ እዚህ ጋር ቢሆንለት እንዱ ወኔ ቢኖርለት ሊሆን እላለሁ። አንዳንድ ጊዜ በቃ እነሳና እነሲል ተዳነስ ቅህም ብሩትስ ከዚህ ባሳ ሞታለ እንዲያውን ሰዎች አሉ አይደለም እንዴ? ይህን አላማት 10 ዓመት ማለት 10 ዓመቴን ይዣለሁ። አሁን 9 ጨርሼ ከዚህ ባሳ ሞት የለም እላለሁ። በቃ ምን አባቴ ላድርጎ? ልጅ ዘመድ የለም። እቺ ሴትዮ ናት፣ ወገን የለም። ተማዳ ጥዬ ልሙት እያለ ይኸው አለ እንዳለዋል። ስንት ዓመቱ ነው ልጅሽ? ልጅ አሁን 23 ዓመት ገብቷል። የተማረበት የተማረም በእኔ ምክንያት አቃወጣ ትምህርቷን። እስከ ስንት ተምሯል? በጣም ትንሽ ነው የተማረ፣ እስከ 7 ነው የተማረ። በቃ በእኔ ምክንያት ጭንቅላቱ አልሰራም። እኔ ተኛለሁ፣ ከኔ ጋር በየሐኪም ቤቱ መንከራተተው እሱ ነው። በፊት እኔ ነበርኩ ከእሷ ጋር መንከራተተው ከአክስቴ ጋር። አሁን ደግሞ ከኔ ጋር መንከራተተው እሱ ነው። ሆስፒታል ሲሄድ ከኔ ጋር ሄዳል፣ እዛ አስተኛ ከኔ ጋር። መድኃኒት ፈልግ ሲባል በቃ ትምህርቱ ይቅርብኛል። ትምህርቱንም አቆመ። ይኸዋልን እንዳለ ነው። አሁን በቀን የምታወጪው ኦክሲጅን ማስሞያ እስቲ በቀን አሁን ምን ወጪ አለብሽ? ምን ያስፈልግሻል? በየቀን ውስጥ የሚያስፈልግሽ ስንት ወጪ አለብሽ? እኔ የሚያስፈልገኝ በየቀን ምንም ቀምስ ምንስም የለኝ። ጎረቤት ነው በሳል እኔ በአሁኑ ሰዓት በዚህ እድሜ ሰው በሳል ይዞልኝ የሚመጣበት ጊዜ ነው። እኔ ሰርቼ እኮ ብዙ ሰው መስራት ሰርቼ ብዙ ሰው መርዳት የሚገባኝበት ሰዓት ጎረቤት ነው ቅመሼ ብሎ መሰጠኝ። እኔ ምንም ነገር የለኝም። ይሄን አለኝ ብዬ ወጪ ማውጣ የለኝም። እንዲሁ እግዚአብሔር ያደለ እግዚአብሔር የፈቀደልኝ ነው። 10ም 5ም እየሰጡ የዕለት እሷንም ጎርሶ አሁን የከበደኝ ይሄ ነገር አንደኛ ነገር ይሄ ትልቁ ነው። ትንሹ ሄደችኝም በትልቁ ነው ያለሁት። እሱንም ማስሞላት አልቻልንም። በቃ አልቻልንም። በጣም ከባድ ነው። ደርሶ መልስ ከዛ ይዘን ስንመጣ እስከ 1300 1400 ብር ነው የሚጠይቁን በየቀኑ ማለት ደርሶ መልስ ታክሲ የሚጠይቀን ማለት ነው። እና በጣም ከብዶኛልና አላቅም። እኔ የኢትዮጵያ ሕዝብ እርዳኝ ነው የምለው። ሌላ ምንም የምለው ነገር የለኝም። አይዞሽ። አሁንም ስትመጪ ያው ትልቁ ስለሆነ ኦክሲጅንሽ እኔ ጋር እስክትደርሺ ድረስ ቅድም እኔ ራሱ በጣም ደንግጬ ነበር። በጣም ነው የሚያፍንሽ፣ ይደክምሻል። በዚህ ላይ ደግሞ እንዳልሽው መራብ ከባድ ነው። ህመም ላይ ሆኖ ራብ ከባድ ነው። በእርግጠኝነት የኢትዮጵያ ሕዝብ አይቶሽ ያልፋል ብዬ አላስብም። አንቺ ሳትመጪኝ በፊት ጎረቤቶችሽ ነግረውኛል የነበርሽበትን መልካምነት፣ ለብዙዎች ስትደርሺ እንደነበረ
ሰምቻለሁ። መልካምነት ደግሞ ድሮ መልካም መስራት ምንድነው ለድሃ መስጠት ለእግዚአብሔር ማበደል ነው ይባላልና ያ መልካምነትሽ በእርግጠኝነት ዛሬ አይተውሽ ብዬ አስባለሁ። ልጅሽንም እንደው በዚሁ አጋጣሚ ቤተሰቦች የ23 ዓመት ልጅ አለኝ ብላለች። እናት ታማ ቤት መቀመጥ መታሰር በጣም ከባድ ነው። ሲቀጥል ደግሞ ወጣት ልጅ ትረዱታላችሁ ብዬ አስባለሁ። እናቱ ታማበት ለእናቱ አለማድረግ፣ ለእናቱ ከውጭ በሳህን እንጀራ ሲመጣላት ማየት ከባድ ነው። ስራ ማሰራት የምትፈልጉ ካምፓኒ፣ ድርጅት ያላችሁ ሰዎች እሷንም ለማገዝ ልጇን ስራ ብታስቀጥሩላት የሆነ ነገር ቤት ውስጥም ሆኖ እሷን እያገለገለ እሷን እያየ ቤት ውስጥም ሆኖ መስራት የሚችለው ነገር ካለ ብታሰሩት ነው። በልዑል እግዚአብሔር ስም ነው የምማጸናችሁ። አንቺ አሁን ምንድነው በዋነኛነት የሚያስፈልግሽ? ኦክሲጅን የምታስሞየው በገንዘብ ነው? በገንዘብ ነው ማስሞላ፣ በገንዘብ ነው ማስሞላ። እሱም በገንዘብ ነው በየቀኑ ከፍዬ ነው ማስሞላ። እንደገና ደግሞ ታክሲ ተከፍሎ ነው ደርሶ መልስ። በቃ ይሻለኝም ከነጭራሹ ተለምነው ለምነው በቃ ያለቅሳል። እኔ ራሴን ባጠፋ አይደል እሱ አንዳንድ ቀን እኔ ራሴን ባጠፋስ መሞት ይሻላል። እሱ ለኔ እኔ ለእሱ እላለሁ። እሱም ተስፋ ይቆርጣል። እሱ በእኔ ምክንያት እንደዚህ ከሚያዩት ምን ያለበት ብሞት ራሴን ባጠፋ አዳልበሳጫል ያለቅሳል። እና ልክ አይደለም። አሁን እንደውም ልክ አይደለም። ራሱ ሰውነቱም ልክ አይደለም፣ እሱም ልክ አይደለም። ራሴን ከሚያዩ እንዲህ ከሚያት ራሴን ማጥፋ ርቄ እንዳልል እንዴት አድርጌ ነው ጥያት የሚሄደው? እንዴት አድርጌ ነው ይሄን ነገርስ? እሱ ከሌላ ደግሞ ይሄን ነገር አምጥቶ በስነ ስርዓቱ አስሮ እንትን የምልልኝ የለም። ከተሞላልኝ ወዲህ እሱ ነው የሚያስርልኝ። ምን የምለው የሚያመጣም ሄዶ የሚያመጣም እሱ ነው። መጥቶ የሚያስርም እሱ ነው። እሱ ከሌለ ማንም ማሰር የሚችለው ሰው የለም። በቃ ወንዶች የሚሉ አካባቢ ላይ እንደገና ደግሞ ታንሶጥ ማታ ነው የሚገቡት አካባቢ ያሉት እሱ ነው። እሱ ካልሆነ ማንም ማለት ነው ማንም ማለት ነው። እግዚአብሔር መልካም ነው። በእርግጠኝነት እንግዲህ ሲሊንደር የምትሞሉ ድርጅቶችን ካላችሁ እህታችንን ብትጎበኟት የእውነት የተሰጣትን በጸጋ የተቀበለች እናት ናት። ግን ኦክሲጅን በማጣቷ ግን እያለቀሰች ተስፋ እየቆረጠችብን ነው እና ተስፋዋ እንዲለመልም እናታችን ደህና እንድትሆን የእሷ ብቻ ሳይሆን የዛ የወጣት ልጇም ህይወት እንዲስተካከል እሱም ተስፋ ከመቁረጥ ራሴን ላጥፋ ከማለት እንዲድንልን በእርግጠኝነት የኢትዮጵያ ህዝብም የሚመለከቱን ማገዝ የሚችሉ አካላትም ዝም ይሉሻል ብዬ አላስብም። እግዚአብሔር መልካም ነው። አንቺ ሁሌ ተስፋሽን ካንቺ እንጠብቃለን። እንግዲህ እስቲ ለህዝቡ መልእክት ካለሽ ወደ ካሜራው ዞር በይና በደንብ ስሜትሽን ንገሪያቸው። እንግዲህ ለህዝቡ መልእክት እርዱኝ፣ አግዙኝ፣ እንደው ስለ መድኃኒዓለም ብላችሁ ስለ እግዚአብሔር ብላችሁ አግዙኝ። በጣም ችግር ላይ ነኝ ያለሁትና እግዚአብሔር መቼም አለቀኑ ሰውን አይገልምና እኔ ሞትን ነው የምፈልገው። ሞት ግን ተለምኖ አይመጣምና አግዙኝ። ስለ እግዚአብሔር ደክሞኛል። በቃ ከአቅሜ በላይ ሆኗል። በባዶ ወድ መድኃኒት መዋጥ ምን ያህል ይጎዳል፣ ምን ያህል እንደምጎዳ መቼ የምታውቁት ታውቃላችሁና አግዙኝ። ስለ እግዚአብሔር ብላችሁ ስለ መድኃኒዓለም ብላችሁ ክርስቲያንም ሙስሊሙ ያላችሁ አቅም ያላችሁ እርዱኝ። በአቅማችሁ ጸሎታችሁ በአቅማችሁ እርዱኝ። ስለ መድኃኒዓለም ይሄን ነው የሚለው፣ ሌላ የሚለው ነገር የለኝም። ወዳጆቼ እንግዲህ ዛሬ ያየነው የእናታችን ታሪክ በጣም ልብ የሚነካ ነው። የእናንተ ትንሽ እርዳታ የእናታችንን እንባ የእናታችንን ህይወት ይቀጥላልና በምችሉት እናታችንን ደግፏት። ስልክና አካውንትሽን በቃልሽ ታውቂዋለሽ? 928400496 ማን እንበል ስምሽን? ሌንሴቶቹ ስልክና አካውንቷን እኔን ማስቀምጥላችኋለሁ። ያው ከሷ አንደበት እንድትሰሙት ብዬ ነው። በምችሉት ሼር እያደረጋችሁ ለብዙዎች አጋሩልን። እናታችን እንግዲህ ተስፋ ዋለም ደግሞ ልጇ ደህና ሆኖ እሷም ጤናዋ ተመልሶላት እንግዲህ የምችሉ ሰዎች ልጅ ምንድነው ቤተሰባችሁ ድሮ
ያረፈባችሁ። በኮሮና ጊዜ ብዙ ሰው ኦክሲጅን ገዝቷል፣ ግን ዛሬ ቤቱ አስቀምጦታል። ለዚች ለተቸገረች እናት ኦክሲጅን የሚችሉትን አድርጉልን። ቤተሰቦች እንግዲህ በጣም በኮሮና ጊዜ ብዙ ሰው ኦክሲጅን አለው ቤቱ። ምናልባት ቢመጣ ተብሎ የተቀመጠ ኦክሲጅን አለ። እዚህ ጋር ግን እናታችን በመታፈን ልትሞትብን ነው። ዛሬ ቅድም እኔ ጋር ስትመጣ በባዶን የመጣችሁ። ምክንያቱም እንደነገረቻችሁ 42 ሊትሩ ትልቅ ኦክሲጅን ነው ያላት እና ይዛ መምጣት ስለማችል እኔ ነኝ ይሄንን የኔ ነው ያሰርኩላት። እንግዲህ ቤት ውስጥ ከሚቀመጥ መስጠት የምችሉ በስጦታ ማዋስ የምችሉ ደግሞ በማዋስ ደረጃ ለእናታችን ኦክሲጅን ያስፈልጋታል። እጅግ በጣም ቤተክርስቲያን ይናፍቃታል። የእውነት ቤተክርስቲያን መሄድ ትፈልጋለች። ደጅ መውጣት፣ ፀሐይ መሞቅ ትፈልጋለች። ፀሐይ ናፈቀኝ እያለች ነበርና የምችሉ ሰዎች ኦክሲጅን ስጧት። መጠየቅ የምትፈልጉ አያችሁ፣ ጎረቤት እስቲ አንድ ቀን አሳርፏቸው። እናንተም ምሳ ቋጥራችሁላት ነው ለእናታችን እና እግዚአብሔር ይማርሽ በሏት። ሰው ይናፍቃል፣ ሰው ይርባልና በምችሉት ከእህታችን ከእናታችን ጎን እንደምትሆኑ ባለሙሉ ተስፋ ነኝ። ዳግም ለምስጋና እንገናኛለን። ቀረ የምትይው ማመስገን የምትፈልጉ ሰው ካለ ድል ልስጥሽ። እኔ ጎረቤት ናቸው። ጎረቤት ይበልጥ በቃ እኔ ቻ በልጄ ናት። እድሜና ጤና ይስጣት። አንድ ልጅም አለ ከሷ ጋር፣ ሌሎችም አሉ። ይሄን ዕቃ ይገዛልኝ ልጅም አለ። እኔ ስሙን ባላውቀው ልጁንም ባላውቀው ሲሊንደሩ ይገዛልኝ። እድሜና ጤና ይስጦ። ሌላ ምንም አልለውም እና እነሱ አይደለም ሌላ መቼም ይኸው ሰው ነኝና መተኛት እንኳን ለማረፍ እንኳን አንቅቤ የምተኛ ቁም ነገሩ ነውብኝ። ፍራሽ እንኳን አጥቼ በቀለታ የሚያየት ለታ የሆነች ልጅ ዝም ብዬ ፍሬ ሽፎን ትባላለች እና እባክሽን የምታውቂ ሰው ካለ አግሽኝ፣ ስለ እግዚአብሔር ስለማለት የሆንብሽ ልዬ ስላት እኔ እንኳን አቅም ነው እኔ እንኳን መጥቼ ባላይሽ እስቲ ስልክሽን ንገረኝ ልንገርልሽ እንደው የአዲስ አበባ ሰው ጥሩ ነው አለችኝ። ከዛ ስልኬን ነገርኳት። ያን ዕለት ማታ አንድ ደውላ እኔ ፍራሽ ገዛልሻለሁ አለችኝ እና ፍራሽ ገዛችልኝ እና ደህና መኝታ ተኝቼ ያደርኩ። በአንድ ቀን እንኳን ደህና መኝታ ተኝቼ ያደርኩ። እግዚአብሔር ይስጣቸው፣ እድሜና ጤና ይስጣቸው፣ ኖሩልኝ። እነሱ ናቸው። በእነሱ አይነት እስካሁን ድረስ የቆየሁትና እነሱ ባይኖር እኔ እንጃ ምን እንደምሆን ራሱ አላውቅም። እድሜና ጤና ይስጣቸው፣ ላገዙኝ ሁሉ ላረጉልኝ ሁሉ እድሜና ጤና ይስጥልኝ። አመሰግናቸዋለሁ። ኖሩልኝ። እግዚአብሔር ከእናንተ ጋር ይሁን። እንግዲህ ቤተሰቦቼ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ለብዙዎች አድርሱልን። ዳግም በምስጋና እንገናኛለን። እንደምታግዙልኝ ባለሙሉ ተስፋ ነኝ። እግዚአብሔር ያክብርልኝ። ሰላም